የሰው ትዳር በር ላይ የምታንዣብቡ ሰዎች ረፉ። የሰማችሁ ነው አይደል? የባልን ስራ መውጫ ሳትጠብቃችሁ የምታንዣብቡ ሰዎች ስርዓት ያዙ። የሰው ቤት ገብታችሁ ለማከፋፈል እንዲህ ብለን ካልነገርናችሁ እኛም አንስተካከል እናንተ ማስተካከል የሚሸመግል የለም። ዛሬ በእውነት አታገኙ። ካገኘንም በመከራ ነው። ዋሽቶ የሚያስታርቅ አታገኝም። ዛሬ በጀርባ የሚሰራው ብዙ ስለሆነ መቼም ጆሮአችን የማይሰማው ብዙ ነገር ስለሌለ ስለዚህ ያዛት በመንገድ ላይ ታገለችው፣ አልቻለችም፣ አቅሟ ደከመ፣ አለቀሰች፣ ጮኸች። ማን ይድረስላት? ማን ደርሶልህ ነው በመከራ ጊዜ? ንገሩኛ። እግዚአብሔርማ ነው። እንኳን ከምናውቀው ከማናውቀውም እየጠበቀን ነው እግዚአብሔር። እንኳን ከተዛተ ከተወረወረም እያዳነን እግዚአብሔር። እና ታገለችው፣ ጮኸች፣ የሚሰማት አልነበረም። ሰውየው የሚፈልገውን ኃጢአት ካደረገና ካስነወራት በኋላ ትቷት ሄደ። ዓለም ይህች ናት። በእጅ በእግር ብሎ ያስገባህና እንደ ሸንኮራ አገዳ መጥቶ ይተፋሻል። ሴትነትሽን ፈልጎ ይመጣል። ካገኘሽ በኋላ ላይፍ ስቴጅ ያው ቻው ነው አይደለም? እግዚአብሔር ይጠብቀን በእውነት። ቅዱስ ጳውሎስ እኮ ሽሹ አምልጦ የተባለው ኃጢአት አንደኛው ከምንድነው? ከዝሙት። ከምን? ከዝሙት። እና በቃ እንዲህ አለች፣ አለቀሰች። ይህን መቻል ለአንዲት ንጽሕት ወጣት ከባድ እንደሆነ መረዳት አይከብድም። እጅግ መጥፎ ሰው በቀለኛ ለመሆን ከዚህ በላይ ምክንያት አይኖርም። አሁን እቺ ሴት በቀለኛ ብትሆን ማን ይፈርድባታል? የሰማችሁኝ አይደል? በዘመዶቻቸው እየተደፈሩ በየቤት በቀለኛ የሆኑ ሴቶች አሉ። ቤት ውስጥ በደል ደርሶባቸው ቤት ውስጥ ተደፍረው ለሰው እንዳይናገሩ ፈርተው ከዛ በኋላ ከሆነ ዓመት በኋላ በቀለኛ የሆኑ ሴቶች ወደማይሆን የሥጋ ፍላጎት ወደማይሆን የዝሙት መንደር የገቡ ሴቶች አሉ። እኛ ባደረግናቸው ድርጊት እኛ በፈጸምንባቸው ግፍ። እቺ ሴት ግን በቀለኛ አይደለችም። እጅግ መጥፎ ሰው በቀለኛ መሆን ትችል ነበር። ቅድስቷ ግን ከወደቀችበት ተነስታ መሪርን ባለቀሰችና ሕመሟን ችላ እንደዚህ አለች፣ እኔ ከክብር ያነስኩ ነኝ አለች። ከምን ያነስኩ? ከምን ያነስኩ? ከክብር ያነስኩ ነኝ አለች። ለባሌም አልገባውም። ለማን አልገባው? ንገሩኛ። እሱ ጻድቅ ነው፣ ንጹህ ነው። እኔ ደግሞ ሥጋ ያድፏልና ወደ ቤት መሄድ አይገባኝም። ያ ጻድቅ ለብቻው ይኖር፣ እኔ አልገባውም። ከዚህ በኋላ በሥጋዬ ቆሽሻለሁ አለችና ወደማይታወቅ በረሃ ሸሸችና ጠፋች። እጅግ የምታሳዝን ነች አይደል? ቅድስት አውድራ ወደ በረሃ ሄደች። በረሃ ገባች። በአካባቢው ገዳም እንዳለ ስትጠይቅ የአባቶች ገዳም እንጂ የእናቶች ገዳም እንደሌለ ሲነግሯት ጸጉሯን ቆርጣ ወንድ መሰለችና ከዛ ገዳም አስገቡኝ አለች። ረድ አደረጓት፣ አገልጋይ አደረጓት፣ ውሃ ያስቀዷታል፣ እንጨት ያሰብሯታል። ሁሉም በትዕግስት እየተላላከች አዩዋትና ፈተና ተፈትና ስላለፈች አስኬማ መላእክትን የምንኩስናን አክሊል ትቀበል ትመንኩስ ተብሎ እሷ ምን መስላ ነው የገባችው? ምን መስላ ነው? እሷ ግን ምንድናት? ሴት ናት። አመነኮሷትና አባ ቴዎድሮስ ብለው ስሟን ሰየሙ። ማን ብለው? አባ ቴዎድሮስ ተባለች። እና አባ ቴዎድሮስ ሴትነቷ እንዳይታወቅ ብዙ ከመነኮሳት ጋር አትገናኝም። ራሷን በጸሎት ብቻ ቢዚ ታደርጋለች። እና ይገርማችኋል ዛሬ እንዲህ እንኳን እያገለገልን እግዚአብሔርን ገጠርና ከተማ እየወጣን እያገለገልን እግዚአብሔርን ቃል እናንተ መነኮሳ ምን ታረጋለህ ከተማ የሚለን የቤታችን ሰዎች ናቸው። ይገርሙኛል። እኔ ይሰማችሁኝ? በጣም የሚደንቀኝ መነኩሴ አይደለ አትገባም ወደ ኧረ ብንገባማ ራሳችንን እንጠቅማለን ወገኖቼ። እኔ ገዳም ብገባ ራሴን እንጠቅማለሁ፣ ወጥቼ ባስተምር ግን ብዙ ነፍሳት እጠቅማለሁ ብዬ ነው። ይሰማችሁኝ አይደል? ታይታ ፈልገን አይደለም የወጣነው። የያዝነው ወንጌል ቅዱስ ጳውሎስ እኮ በምናኔ ነው የኖረው፣ ግን በአንድ ባት አይደለም የኖረው። ዓለምን ዞሮ ነው ወንጌል ያገለገለው። እንዲህ የሚተቹ ሰዎች ሲያገለግሉ አናያቸውም። አገልግሉ ተብሎ ቢሰጣቸውም ደግሞ አያገለግሉም። ይገርመኛል።
መብረቅ ብልጭ ቢል በስማም የማይሉ ሰዎች ለትችት ደግሞ ጀግኖች ናቸው። እግዚአብሔር ይማረን በእውነት አንደበታችን ይቆጣጠርልን። እና አባ ቴዎድሮስ ለብቻው ይጸልያል። ማናት ግን አባ ቴዎድሮስ? ቅድስት አውድራ። አንድ ቀን ፈተና ገጠማት። ይገርም እኮ ነው። ገዳምም ተመቶ ፈተና አለ እንዴ እንዳትሉኝ። ገዳም ያለው ፈተና ይበልጣል አይበልጥም? በዓለም ካለው ይበልጣል አይበልጥም? እና ያንን በጣም የምትጸልየው ጸሎት የመጀመሪያው ያንን ጨካኝ ያስነወራትን ሰው እግዚአብሔር ይቅር በለው እያለች ነበር የምትጸልየው። ምን በለው? ምን ያረጋትን ሰው? ያስነወራት የደፈራትን ሰው ይቅር በለው፣ እኔ በልቤ ይቅር ብየዋለሁ፣ እባክህ ኃጢአቱን አትቁጠርበት አለችና ወደ አንድ መነኩሴ ዘንድ ሄዳ አባ ቴዎድሮስ የተባለችው ቴዎድራ እንዲህ አለችው፣ ንስሐ ልገባ ፈልጌያለሁ። ምንድነው የኔ ልጅ ንስሐሽ? አይ በዓለም ሳለው አንዲት ሴት አስነውሬያለሁ አለች። የሰባችኝ ነው አይደል? ለማን ንስሐ ለመግባት ነው? ለዛ ለደፈራት አንድ ሰው አስነውሬያለሁ፣ ደፍሬያለሁ፣ አሳዝኛለሁና እግዚአብሔር ያንን ሰው ይቅር እንዲለው ጾምና ጸሎት ስግደት ስጡኝና ልስገድ አለች። እኛ አባት በጣም ብዙ ስግደት በጣም ብዙ ጾም ጸሎት ቀኖና ተሰጣትና ለማመጸለይ ጀመረች። ወደ ባቷ ገብታ ላስነወራት ሰው ልብ አድርጉ። ሰማዕትነት የትዕግስቱን ቃል የጠበቁ እነዚህ ናቸው። ከዛ ሰይጣን በጣም ተናደደ፣ በጣም ተበሳጨ። እንዴት ላስነወራት ሰው ትጸልይለታለች? እንዴት ለበደላት ሰው በእግዚአብሔር ፊት ለፊት ምሕረት እንዲያገኝ ይቅርታ እንዲያገኝ ትቆምለታለች ብለው ሰይጣን ተበሳጨ። ያያችሁ እና ትህትና ይጠላል። አረ ሰይጣን ትህትና ይጠላል። የትዕግስት እመቤት ናት ብዬ ቀደም የነገርኳችሁ በግብጽ ሀገር ቅድስት አውድራ የትዕግስት እመቤት ትባላለች። የምን እመቤት? እና በቃ በትዕግስቷ እየጸለች ፈተና መጣባት። ምንድነው መሰላችሁ ፈተናው? ወደ አበምኔቱ ጋር አንድ ክስ መጣ። አበምኔቱ ደወል አስደወለ። መነኮሳት ተሰባሰቡ። አባ ቴዎድሮስ ተገኘ። አንድ ሴት አስነውረ ጸንሳ ወልዳለችና ይሄንን ልጅ እመን አሉት። አባ ቴዎድሮስ ግን ምንድነው ንገሩኛ? ዓለም እንደዚህ ናት። በሌለህበት ስምህን ታጠፋለች፣ ባልዋልክበት ታርጋ ተለጥፋል። ዛሬ የው ስራ ፈተው የሰው ቁንጮ የሚነጩ የሰው ጎፈሬ የሚያበጥሩ አያሌ ናቸው። የሰማችሁ ይናር 24 ሰዓት በሐሜት እሳት የሚሞቁ ከበው የነገር እሳት ሲሞቁ የሚውሉ አሉ። እውነት ግን ትቆያለች እንጂ ምን ማለቱ አይቀርም፣ መውጣቱ አይቀርም። እውነትን ቢያዳፍኗት አይቻልም። እውነት በራሷ ትገለጣለች። እውነት ደግሞ ራሱ ክርስቶስ ነው። ምን አለ አባ ቴዎድሮስ? አዎ ደካማ ስለሆንኩኝ፣ አዎ እኔ ኃጢአተኛ ስለሆንኩኝ ተሳሳትኩኝና ይሄ ልጅ ተጸነሰ። በቃ ልጁን ላሳድገው ስጡኝ አለ። አያችሁ አይደለ? የዓለምን ፍርድ አያችሁ? ሰይጣንን እንዴት በትዕግስት እንደሚያሸንፈው አያችሁ? እንዴት እንዳሸነፈችው አያችሁ? ልጁን ተቀበለችና ከገዳም ተባረረች። ጥፋተኛ ናት? ንገሩኛ። እናንተ ብትሆኑ ጠበቃ ቀጥራችሁም ቢሆን ትከሳላችሁ። ዛሬ ቤተክርስቲያንን የሚከሱ ሰዎች አሉ፣ ታውቃላችሁ? ጠበቃ ቀጥረው የሚከሱ ሰዎች አሉ። በእውነት የሚቆሙም አሉ። በእርግጥ ይገርማቸዋል። እና ልጁን ይዛ ጭው ወዳለ በረሃ ሄደች። ያ በረሃ ለዛ ሕፃን ውሃ እንኳን የማታገኝበት በረሃ ነው። አብሯት ጋር ማን ነበረ? ከሷ ጋር የተሰደደው ማን ነበረ? ለብቻዋ ያለች አብሯት ያልተዋት ማን ብቻ ነው? ሰዎች ሲፈርዱባት ያልፈረደባት ማን ነው? እና ደረቅ ጡቷን ልታጠባው ስትሞክር ወተት የለው። ምን ታደርግ? የበረሃ ሚዳንቋ ታውቃላችሁ? የበረሃ ድኩላዎች እየመጡ ያለበች በእጇ ወተት እያጠጣችው 7 ዓመት ሙሉ አሳደገችው በረሃ ውስጥ። ወገኖቼ እናንተ አምጣችሁ ለወለዳችኋቸው ልጆች ትጨነቃላችሁ በጣም አይደል? የፈጠረው እግዚአብሔርስ እንዴት አይጨነቅም? ከኛ በላይ ይጨነቃል አይጨነቅም? እና ይቺ እናት ከ7 ዓመት በኋላ ካለችበት በረሃ ገዳሙ ጥሪ ያደረገላት። ለ7 ዓመት በረሃ ወድቀሽ ጸልየሻል፣ ለኃጢአትሽ ጸልያል አባ ዳንኤል፣ አሁን ወደ ገዳም ተመለስ ጠርተናል አሉት።
በቃ ኃጢአትን ይቅር ብለናል በል በገዳም መኖር ትችላለህ ልጁን በዚህ ይደግ ተባለ ልጁ በገዳም አደገ ከኔ ጋር ናችሁ ቤት አደገ በገዳም አደገ እና ልጁ በገዳም አደገ አባ ቴዎድሮስም ወደ ገዳሙ ተመለሰና ከሰው ተለይቶ ለብቻው መኖር ጀመረ የት መኖር ጀመረ አቤት ለብቻው መኖር ጀመረ እና አንድ ቀን የሚያርፍበት ጊዜ ከዚህ ዓለም ወደ ማያልፈው ዓለም የሚያልፍበት ጊዜ ደረሰና ለአባቶች መንገድ ሄዳለሁ ሩቅ መንገድ ሁላችንም መንገደኞች ነን ሰማይን የሚያክል ዳገት መቃብርን የሚያክል ቁልቁለት ይጠብቀናል አቅድሙ ስንቀክሙ ድለዋኒ ብክሙ ንበሩ ተዘጋጅታችሁ ጠብቁ ስንቃችሁን አስቀድሙ ተብለናል እውነት ሐሰት እንደሚኖር ስሩ እንደሚሞት ተዘጋጁ በቃ ተነገራቸው እንደሚሄዱ መንገደኛ እንደሆኑ አወቁና ለአባቶች በቃ አትጥፉ ወደ ባቴ እየመጣችሁ ጎብኙኝ እኔ መንገድ ልጀምር ነው ብለው ነግረዋል እና አንድ ቀን አባ ቴዎድሮስ ጠፋ አላየነውም በደህና ነው ታሞ ይሆን እስቲ እንየው ብለው ወደ ገዳሙ ሲሄዱ በአቱ ላይ ከሰማይ ቀስተ ደመና ወርዷል ወደ ውስጥ ሲገቡ አባ ቴዎድሮስ በሰላም አንቀላፍተዋል ደግሞ የሚገርማችሁ በዋሻ ውስጥ ፀሐይ ቤት እንዳለፈች አይታወቅም የፀሐይ ጨረር በአስከሬናቸው ላይ አርፏል ተገረሙ ወደ ውስጥ ሲገቡ የሚገርም መዓዛ ሸተታቸው ይሄማ አይታመንም ምንድነው ብለው ሲያዩ አርፏል አባ ቴዎድሮስ ሰማዕቱ ጻድቁ አርፏል ብለው አለቀሱ አዘኑ ደወል ተደወለ ሁሉ መነኮሳት መጡ ከመነኮሳት መካከል አባቶች ተመረጡና በሉ አጥባችሁ እንደ ሥርዓት እንደ ገዳም ሥርዓት ገነዙት አሉ አጥበው ሲገነዙ ሊገነዙት አባቶች ልብሰ ምንኩስናውን ሲያወልቁ ምን ሆነው ተገኙ አባ ቴዎድሮስ ምን ሆነው ተገኙ ማህበረ መለኮሳቱ ሁሉ አለቀሱ ያለ ስሙ ስም ሰተነው ያለ ስሙ ታርጋ ለጥፈንበት በሐሜት ስሙን አጥፍተነው እኛ ኃጢአተኞች ነን እባክህን ማረን ብለው በአስከሬኑ ላይ ወድቀው ከአበምኔቱ ጀምሮ ያሉ መነኮሳት ሁሉ ይቅር በለን ብለው አለቀሱ እመኑኝ እናንተን ሊያዋርዱ የተዘጋጁ ሰዎች ክብራችሁን ያያሉ እናንተ እንድትሸማቀቁ በአደባባይ ላይ የቆሙ ሰዎች እናንተ ተሸማቃችሁ አይደለም ከፍ ከፍ ስትሉ እግዚአብሔር ያሳያቸዋል እግዚአብሔር የከፍታ ዘመን ያርግላችሁ እና እቺ ቅድስት በአስከሬኗ ላይ ወድቀው ምን አደረጉ የትዕግስቱን ቃል በመጠበቋ ከእግዚአብሔር ምን አገኘች ራእይ ዮሐንስ ወንጌላዊ ቅዱስ ዮሐንስ እንደነገረን ምዕራፍ 3 ቁጥር 10 ጀምሮ ስታነቡ የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር